ሀይ እንዴት ናችሁ? አንዴ ስክሮል ማድረጋችሁን አቁሙና ስሙኝ። እግዚአብሔር ይወዳል። እግዚአብሔር ይወድሻል። ምናልባት እያለፍክበት ያለው መንገድ የሚፋጅ እንኳን ቢሆን በእሳት ውስጥ መካከል እግዚአብሔር እንዳለ እንዳትረሳ። አየህ 7 እጥፍ ነዶ ለተጣሉ ለእግዚአብሔር ልጆች እንኳን እግዚአብሔር በሚፋጀው እሳት ውስጥ ነበረ። በፈተና ውስጥ እግዚአብሔር አለ። እግዚአብሔር የተሻለ ሰው ሊያደርግሽ በፈተና ውስጥ ያሳልፍሃል። ነገር ግን ጠንካራ እንድትሆን። ለዛም ነው እነ ዳንኤል በአንበሳ ጉድጓድ ውስጥ የወደቁ፣ ግን እግዚአብሔር አልረሳቸውም። እንደገና እግዚአብሔር ጎበኛቸው፣ የአንበሳን አፍም ዘጋም። እግዚአብሔር ይሄ ነው። እግዚአብሔር የሞተልሽ እግዚአብሔር ይሄ ነው። ዝም የሚል አምላክ አይደለም። የሚደርስ እግዚአብሔር ነው እና ወደ እግዚአብሔርን መጠበቅ፣ እሱን ማስጨረስ መልካም ነው። ታውቃላችሁ ጴጥሮስ ደክሞት ነበር። ሌሊቱን ሙሉ አሳ በማጥመድ ደክሞት ዝሎ ነበር። ምናልባት መረቡንም አጥቦ ሊሆን ይችላል። ነገር ግን እግዚአብሔር ሄዶ ሆን ብሎ በጴጥሮስ ታንኳ ገባ። ማስተማር ጀመረ። የደከመን ሰው ጀልባ ውስጥ ገብቶ ማስተማር ጀመረ። ምናልባት ደክማችሁ ሊሆን ይችላል። ስትደክሙ ግን እግዚአብሔር መምጣቱን፣ ክርስቶስ መምጣቱን አትዘንጉ። ጴጥሮስ በደከመ ጊዜ ነበር የመጣለት። በዛለ ጊዜ ነበር የመጣለት። ተስፋ ቆርጦ መረቡን በከዋወነበት ጊዜ ግን እግዚአብሔር ግን ልጁን ላከለት። ኢየሱስ መጣና የደከመበትን አዳሩን የለፋበትን ነገር ሁሉ አስረሳው። አሳ በአሳ አደረገው። እና ምናልባት ባላችሁ የህይወት ኤክስፒሪየንስ ደክሟችሁ ከሆነ ያኔ ክርስቶስን ጠብቁት፣ ይደርስላችኋል። ያኔ እግዚአብሔርን ጠብቁት፣ ልጁን ይልክላችኋል። ይህ ነው እግዚአብሔር። ስለዚህ ዛሬ መልእክቴ ተስፋ እንዳትቆርጥ፣ ይበልጥ ወደ እግዚአብሔር ቅረብ። ማዕበሉ በመታ ቁጥር ይበልጥ ወደ እግዚአብሔር ተጠጋ። ታንኳሽ ጀልባሽ በተናወጠሽ ቁጥር ወደ እግዚአብሔር ቅረብ። ያኔ የመጎብኘትሽ ቀን እየደረሰ ነው። ተስፋ እንዳትቆርጭ። አይኖችሽን በክርስቶስ ላይ አድርጊ። አይኖችን በክርስቶስ ላይ ጣል። ያኔ የእጁን ዘርግቶ ይቀበላል። ይህ ነው መልእክቴ። ተባረኩ።